ጤና ይስጥልን ውድ ግብር ከፋዮቻችን፣ እንኳን ወደ መካከለኛ ቁጥር 1 ቅርንጫፍ ጽሕፈት ቤት ዩቲዩብ ቻናል በሰላም መጣችሁ። ራሴን ለማስተዋወቅ ያክል እኔ መሐመድ ሀሩን እባላለሁ። በመካከለኛ ቁጥር 1 ቅርንጫፍ ጽሕፈት ቤት የደረሰኝ አስተዳደር ቡድን አስተባባሪ ነኝ። ዛሬ እንግዲህ እዚህ የተገኙት አንዳንድ ከደረሰኝ አጠቃቀም ጋር ስርጭት ጋር በተያያዘ መረጃዎችን ለግብር ከፋዮቻችን ለመስጠት ነው። እንግዲህ እንደሚታወቀው ግብር ከፋዮቻችን ያው በብርሃንና ሰላም ማተሚያ ድርጅት ህትመቶች እየታተሙ በቅርንጫፍ ጽሕፈት ቤቶቹ እየተበተነ በዛው አግባብ እየተሰራጨ መሆኑ ይታወቃል። ነገር ግን አብዛኛው ግብር ከፋዮቻችን በአካል እየተገኛችሁ እየወሰዳችሁ መሆኑን ለመረዳት ተችለናል። የተወሰኑ ግብር ከፋዮች ግን እየወሰዳችሁ ደረሰኞችን ከቅርንጫፍ ጽሕፈት ቤታችን እየወሰዳችሁ አለመሆኑን ለመረዳት ችለናል። ስለሆነም ዝርዝራችሁን በተቋሙ የቴሌግራም ቻናል ላይ በማየት የግብር ከፋይ መለያ ቁጥራችሁን በማየት ስም ዝርዝራችሁን የምንለጥፍ መሆኑን ታሳቢ በማድረግ ያንን በማየት ወደ ቅርንጫፍ ጽሕፈት ቤታችን በመምጣት ደረሰኛችሁን እንድትወስዱ ለማሳሰብ እንወዳለን። እንግዲህ ስርጭታችን በአካልም እየመጣን በተወሰኑ ግብር ከፋዮቻችን በአብዛኛው ብዙ ፓድ ያላቸውን ድርጅቶች በአካል የማሰራጨት ስራም ይሰራል። በስልክ እንደውላለን፣ በቴሌግራም ቻናልም እንለቃለን እና ያንን መነሻ በማድረግ በአካል ተገኝታችሁ እንድትወስዱ ለማሳሰብ እወዳለሁ። ከዚህ ጋር በተያያዘ እንግዲህ በአካል ስትገኙ ማሟላት የሚገባችሁ ሰነዶች አሉ። ለምሳሌ ያክል የንግድ ፍቃድ ኮፒ፣ በብርሃንና ሰላም ማተሚያ ድርጅት ያሳተማችሁበት ወይም ደግሞ ያወራረዳችሁበት ፍቃድን ወይም ደግሞ ያወራረዳችሁበት ደረሰኝ እንዲሁም ደግሞ ከቅርንጫፍ ጽሕፈት ቤታችን የወሰዳችሁበት ፍቃድ ኮፒ እንዲሁም የሚመጣው ሰው ወይም ተወካይ ውክልና ደብዳቤና መታወቂያውን በመያዝ በአካል ተገኝቶ ፓዶችን ወይም የታተሙ ደረሰኞችን እንድትወስዱልን እናሳስባለን ማለት ነው። ሌላው ኤክሳይዝ ግብር ከፋዮቻችንን በተመለከተው ነው። እንግዲህ እነሱ እንደሚታወቀው የካሽ ሬጅስተር ማሽን እንደማይጠቀሙ ይታወቃል። ከዚህ ጋር ተያይዞ ማኑዋል ደረሰኝ ያው ግድ ሊኖራቸው ይገባልና ስለዚህ ከዚህ በፊት አሳትማችሁ በብርሃንና ሰላም ወይም ደግሞ ፍቃድ ወስዳችሁ ደረሰኝ ያልደረሰላችሁ ድርጅቶች በአካል በመገኘት እኛ ጋር የተፈቀደበትን ኮፒ በመያዝ ዝርዝሩን ወይም መረጃ እንድትሰጡ ነው። የታተመ ከሆነም እንደዛ በከፊል የታተመ ከሆነ በከፊል እና ያልታተመውን ደረሰኝ በአይነቱን በመግለጽ በአካል ተገኝታችሁ መረጃውን እንድትሰጡ እናሳስባለን። ሌላው ያው መረጃውን በማጠናከር ለብርሃንና ሰላም አስቸኳይ ህትመት እንዲሰጣችሁ ያግዘናል ማለት ነው። ቅርንጫፍ ጽሕፈት ቤቱ በዚህ በኩል ያው እናንተም ማገልገል ሊተባበር ዝግጁ መሆኑን ለመግለጽ እወዳለሁ። ሌላው እንግዲህ መናገር የፈለኩትኝ በተለይ በታህሳስና በጥር ወር 2017 ዓ.ም በቅርንጫፍ ጽሕፈት ቤታችን ተገኝታችሁ የደረሰኝ ህትመት ፈቃድ የወሰዳችሁ ግብር ከፋዮች ነገር ግን ያልደረሰላችሁ ታትሞ ያልደረሰላችሁ ካላችሁ ወይም ደግሞ በከፊል የታተመ ከሆነ የቀረውን የደረሰኝ አይነት በመግለጽ መታችሁ ሪፖርት እንድታደርጉልን ያንንም መረጃ አጠናክረን እንዲሁ በብርሃንና ሰላም ማተሚያ ቤት እንዲታተምላችሁ መረጃውን የምንልክ መሆኑን ለመግለጽ እንወዳለን። ሌላው እንግዲህ እንደምታውቁት 2017 በወጣው የደረሰኝ አጠቃቀምና አስተዳደርን ለማሻሻል የወጣው መመሪያ ቁጥር 188 2017 መሰረት ሁሉም የማኑዋል ደረሰኞች ልዩ መለያ ኮድ ባለው ወይም ልዩ ባር ኮድ ባለው ኪዋር ኮድ መታተም እንዳለባቸው ይደነግጋል። ከዚህ ጋር በተያያዘ ሁሉም አብዛኛው ግብር ከፋዮቻችን በአካል ተገኝተው ኦልሞስት ኦል ከ91% በላይ ግብር ከፋዮቻችን ህትመት ፍቃድ የወሰዳችሁ መሆኑን ለማወቅ ችለናል። ነገር ግን ጥቂት ግብር ከፋዮቻችን በተለያየ ምክንያት ቀርባችሁ የደረሰኝ ህትመት ፍቃድ ያልወሰዳችሁ መሆኑን ስለተረዳን በአካል በመምጣት የደረሰኝ ህትመት ፍቃዳችሁን እንድትወስዱ ለማሳሰብ እንወዳለን ማለት ነው። በአካል በምትመጡበት ጊዜ ግን ማሟላት የሚገባችሁ አንዳንድ ነገሮች ለማስታወስ ያክል የንግድ ፍቃድ የታደሰ የንግድ ፍቃድ ኮፒ፣ የዋና ንግድ ምዝገባ ኮፒ፣ የቫትና የቲን ሰርተፊኬት ኮፒ እንዲሁም ደግሞ የብርሃንና ሰላም አካውንት ውስጥ ገቢ ያደረጋችሁበትን ስሊፕ እንዲሁም ደግሞ ይህንን ጉዳይ የሚያስጨርሰው ወይም የሚያስፈጽመው አካል ውክልናና መታወቂያ በመያዝ በአካል በመገኘት የደረሰኝ ህትመት ፈቃዳችሁን እንድትወስዱ ለማሳሰብ እንወዳለን። እንግዲህ ይህንን ካልኩኝ ያው ይሄ የማይሆን ከሆነ ግን ያው በመመሪያው መሰረት ቅጣት ከ20% ከፍሎት ከሚመጣው ላይ 20% ቅጣት ውሳኔ ያለበት መሆኑን ታሳቢ ይደረጋል። ከዚህ ውጭ ግን የማይገኙ ወይም ደግሞ ለዚህ ህግ ተገዢ ባልሆኑት ላይ ግን
በአዋጁ መሰረት አስተዳደራዊ ቅጣት ውሳኔ የምናወጣ መሆኑን ለማሳሰብ እንወዳለን። ስለሆነም እንግዲህ ይህ ከመሆኑ በፊት ቀርባችሁ በአካል የደረሰኝ ህትመት ፈቃዳችሁን በኪዋር ወይም ልዩ መለያ ኮድ ባለው ባርኮድ እንዲታተምላችሁ ፈቃድ እንድትወስዱ ለማሳሰብ እንወዳለን። ለዚህ ቻናል እንግዲህ በመጨረሻ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ተሳታፊ እንድትሆኑ ለማድረግ ነው። ለዛሬ ያለኝ መረጃ ይህንን ይመስላል። በሌላ ጊዜ ከደረሰኝ ጋር ተያይዞ ግብር ከፋዮቻችን ቢያውቁት ጥሩ ነው ብለን የምናምንባቸውን ጉዳዮች ይዘን የምንመጣ መሆኑን ለማሳሰብ ወዳለሁ። ስለነበረን ጊዜ ስለነበረን ቆይታ ከልብ አመሰግናለሁ። መልካም ዘመን ይሆንላችሁ።